ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ስለ አንድ ቁም ነገር እናወራለን። ሁሉም ሰው ምቾትን ይፈልጋል። ሁሉም ሰው በህይወቱ መረጋጋት ይሻል። ነገር ግን ምቾት ከየት ይመጣል? ያለምንም ጥረት የምናገኘው ነገር ዘላቂ ነው ወይ? ብዙዎቻችን ልፋትን እንደ ጠላት እንቆጥረዋለን። ለምን እንደክማለን ብለን እንጠይቃለን። ነገር ግን አስታውሱ፣ ልፋት የጥሩ ህይወት መሰረት ነው። የሚገኘውም ትርፍ በልፋታችን ልክ ነው። ታጋሽ የሆነ ሰው፣ በሂደቱ ውስጥ የሚያልፍ ሰው በመጨረሻ ላይ የሚቀምሰው ጣፋጭ ፍሬ ይኖረዋል። ትዕግስት መታገስ ብቻ አይደለም፣ መጠበቅም አይደለም። ትዕግስት እየታገሉ ባለበት ጊዜ ይህ ጊዜ ያልፋል፣ ውጤቱም ይመጣል ብለንም ማመን ነው። አትፍሩ፣ አትጠራጠሩ። እያንዳንዱ የላባችሁ ጠብታ ነገ የምትደሰቱበት የምቾት መሰረት ነው። በመጨረሻም የለፋችሁበት ነገር ዋጋ ይከፍላችኋል። ምቾት የሚጣፍጠው ከድካም በኋላ ነው። እረፍት የሚመጣው ከስራችን በኋላ ሲሆን ነው። ያ የምቾት ያለፍንበት ትዕግስት፣ ትጋት እያስታወስን ሲመጣ እውነተኛ ደስታ ይሰጠናል። ስለዚህ አትሰልቹ። በምትሰሩበት ስራ ሁሉ በጽናት ቀጥሉ። ምቾት የላባችሁ ውጤት ነው። ዛሬ የምትዘሩት ዘር ነገ የምታጭዱት አዝመራ ነው። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። የዛሬ ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አበረታቱኝ። በያላችሁበት ሰላማችሁ በዘት ተረፍ ይበልልኝ። ውድ የቻናሌ ቤተሰቦች